በቆሻሻ መጣያ ውስጥ ብርሃን ማውጣት ይቻላል፣ ዓለም ማይቻል ነው ስትለው እሱ ግን በጨለማ ውስጥ ለምትማቀቀው መንደሩ ነፋስና አዞ ብርሃን አመጣ። የ13 ዓመቱ ብላቴና የዊሊያም ካምኳምባ አስገራሚ ታምር። ዊሊያም የሚኖረው በደቡብ ምስራቅ አፍሪካ የምትገኘው ማላዊ ውስጥ የምትገኘው አንዲት ትንሽ መንደር ነበር። በወቅቱ ማላዊ በከባድ ድርቅና ረሃብ ስትታመስ ነበር። ዊሊያም ከትምህርት ገበታው ቢፈናቀልም ተስፋውን አልደረቀም። ይህ በቆሻሻ መጣያ ውስጥ የተገኘው ተስፋ ከዓመታት በኋላ ታዋቂ ፊልም ባለሙያና ተዋናይ ቹዌትል ኢጂፎሮን ቀልብ ሳበ። ቹዌትል ይህን ታሪክ ዘ ቦይ ሁ ሃርነስድ ዘ ዊንድ በሚል ርዕስ ወደ ድንቅ ፊልም ቀየረው። ቹዌትል ታሪኩ ለዓለም ሲያቀርብ እንዲህ ይላል። ይህ ታሪክ ስለ ቴክኖሎጂ ብቻ አይደለም። ይህ ታሪክ አንድ ሰው አልሸነፍም ብሎ ሲነሳ ተፈጥሮ እንኳን ለፍላጎቱ እንደምትገዛ የሚያሳይ ትልቅ ምስክር ነው። የዊሊያም የንፋስ ወፍጮ ከድሮ ስኬሌትና ከዛፍ ቅርንጫፎች የተሰራ ቢሆንም በውስጥ የነበረው አብሮ ግን ከማንኛው ዘመናዊ መሳሪያ በላይ የሳለ ነበር። የዊሊያም ታሪክ የሚያስተምርም ትልቁ ቁም ነገር ስኬት የሚጀምረው ከኪስ ሳይሆን ከጭንቅላት ነው። የንፋስ ወፍጮው እንዲሽከረከር ያደረገው ንፋስ ሳይሆን በዊሊያም ውስጥ የነበረው የማይበገር ፍላጎት ነው። የዛሬው መልእክት ሁኔታዎች እስኪመቻቹ አትጠብቅ። ምክንያቱም ምቹ ሁኔታ የሚፈጠሩ በእጅ ባለው ነገር ታምር መስራት ሲጀምር ነው። ዛሬውን ተነሳ፣ በውስጥን ያለውን ታስግራው። ያኔም ያንተም ብርሃን ዓለምን ያባራታል። ያልከው ሳይሆን የሆንከው ይተርካል። መልካም አንድሮሜዳ ፖድካስት